ሰላም ቤተሰብ ናችሁ? አሁን ገና ስፖርት ተርቼ የተነሳሁ ነኝ። እንግዲህ ስፖርት ላይ ቆራጥ ነኝ። ምንም ቢመጣ ምን ቢሆን ስራቱን አላቆምም። አሁን አንዳንድ ሰዎች ትንሽ ጭንቀት ወይም የተለየ ነገር ሲያጋጥም በቃ ለዛው ነገር ስፍራ ይሰጣል። እኔ ግን ምንም ቢሆን ቆራጥ ስፖርት ላይ ቆራጥ ሆኛለሁ። እንግዲህ ምንም የሚያስጨንቀኝ ነገር ሊኖር አይችልም። እግዚአብሔርም ከኔ ጋር ነው። እችላለሁ ብዬ ነው። ምንም የማልችል ነኝ ግን እግዚአብሔር እንደሚያግዘኝ አምናለሁ። እንግዲህ ስፖርት ላይ ያለው ትኩረት ልዩ ነው። ወደፊቱም ደግሞ በተሻለ ሁኔታ ለመቀጠል እሞክራለሁ። እግዚአብሔር ይመስገን። እግዚአብሔር ሰው ላሰበውና ላቀደው ወይም አንድ ነገር እግዚአብሔር ሆይ ይሄን አግዘኝ ካለ እግዚአብሔር አይጨክንም። እንግዲህ ለምንም ነገር ስፖርት ይጠቅማል። በቃ እኔ አንዳንዴ ሊጨንቀኝ ወይም አንድ ነገር አእምሮዬ ውስጥ ሲገባ በቃ አለን ተነስቼ እሮጣለሁ ወይ ስፖርት መስራት እጀምራለሁ። ለምን ይሄ ዓለም በብዙ ነገር ለመፈተን ይሞክራል። ይሄ ደሃ ነው ይሄ ሀብታም ነው አይልም። በብዙ መንገድ ማግኛ ወይም ለማሸነፍ ይሞክራል። እንግዲህ ሰው ልጅ በብዙ ነገር ይሸነፋል። ሳያውቅ ወይም ሰይጣን እንደሚፈትነው አያስታውስም። ማስተዋል እግዚአብሔር ከሰጠ ደግሞ ማን እንደሚፈትን ይሄ ነገር ምን እንደሆነ መለየት በጣም ሲምፕል ነው። እንግዲህ ስፖርት ለሚሰሩት ምንም ነገር ቢሆን ቆራጥ ሆኖ መስራት አስፈላጊ ነው ማለቴ ነው። በብዙ መንገድ ሰው ልጅ ሊፈተን ይችላል። ያ ፈተና ደግሞ ከሚመጣው ከየት እንደሆነ ማስተዋል መኖር ይገባቸዋል። እግዚአብሔር በቃ ምንም አንተ በደከምከው ነገር ያግዛል። ምንም ነገር ቢሆን ተስፋ እግዚአብሔር ላይ ስታደርግ እግዚአብሔር ሁሉ ነገር ያግዛል። እግዚአብሔር ኃይል ነው፣ ብርታት ይሆናል። ደካማ ጎናችን አያይም። እግዚአብሔር እኛ ሰነፍ ነን በምንም ነገር ላይ። እንግዲህ ሁሉ ነገር ቻይና አዋቂ እሱ ነው። እኛ አናውቅም ምንም ነገር። ሰይጣን በተለየ መንገድ ለመፈተን፣ ለመውቀስ፣ ለማንቀሳቀስ ይመጣል። ግን ብርቱ ነን፣ በእግዚአብሔር እንተማመናለን፣ ለዓላማችን እንተጋለን፣ ስፖርታችንን እንቀጥላለን። ሰላም ይብዛላችሁ። አይ ላቭ ወዳችኋለሁ። ቤተሰብ እንዳትጠፉ ከኔ ጋር እየሰራችሁ ስፖርት ለራሳችን ለአእምሮአችን ፈታ እናድርግ።